ቤት ውስጥ ስትቀመጥ እንኳን ራቁትህን እንደው ዝም ብለህ ዝርግፍ ብለህ አተኛ። ምክንያቱም ሌላ ሰው ቢያይ የሚጠብቅ መልአክ እያየህ ነው። አሁን እኔ የቤታችሁ ቁጭ ብዬ ልብሳችሁን አውለቃችሁ ኃጢአት ትሰራላችሁ? ባን የምታፍሩ ከሆነ አንድ መልአክ እንዴት አታፍሩ? ሰይጣንን አንድ ቀን አንድ ባይታዊ አግኝቶ እንዲገፍቶ ገደል ሊወረውረው ሲል ሞኝ አንተ ባታዝንልኝ እኮ እግዚአብሔር ፍጥረቱ ስለሆንኩ አያጠፋኝ ብሏል። ሰይጣን ራሱ ሰው በአምላክ ደም የተገዛ ውድ ፍጥረት ነው። አምላክ ስጋ የተዋጀ ነው። የሰው ልጅ እኮ መልአክ ራሱ ዋጋው አይደለም። የሰው ልጅ በመልአክ አካል እንኳን አይመጠንም። ገዛ በአምላክ ደንግጣቸው አስወጡ። ተኛውን ሰይጣን አይተኛ። እኛ ይደክመናል፣ ሰይጣን አይደክመውም። እኛ ይርበናል፣ ሰይጣን አይርበውም። እኛን ያመናል፣ ሰይጣን አያመውም። እኛን ይበርደናል፣ ሰይጣን አይበርደውም። እኛን ይሞቀናል፣ ሰይጣንን አይሞቀውም። አንድ ቀን ለምን አጥፍቶን አያድርም ሲባል እግዚአብሔር በመላእክት እግዚአብሔር ነው ይላል። የሚገባ የለም ጨረስኩ ቤተክርስቲያን አልመጣም የሚል ምዕመን አለ ማለት ነው። ስጨርስ እመጣለሁ ካል ከኃጢአትን የምጨርስበት ጊዜ ከል ስለሌላ አትመጣም ማለት እግዚአብሔር ለመሆነው እንኳን ሰው ሰይጣን ማደር አይችልም። በዓይናችን እንድንሳሳት የሚያደርግ አንድ ሰይጣን አለ። ለጆሮአችን የሚላክ አንድ ሰይጣን አለ። ፍንጫችን ያልተፈቀደ ሽታ እንድናሸት የሚያደርግ አንድ ሰይጣን አለ። ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነቱ እስከዚህ ቀን ያደረሰን አምላክ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አነ ውእቱ አንቀጸ አባግዕ ዘበአማን፣ እውነተኛ የበጎች በር እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ የምናገኘው ኃይለ ቃል ነው። እውነተኛ የበጎች በር በሉ እኔ ነኝ። እውነተኛ የበጎች በር እኔ ነኝ። ሶስተኛ በሉ እውነተኛ የበጎች በር እኔ ነኝ ይላል። ማን ነው እንዲህ ያለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። የአምላክ ዋጋ ተከፍሎለት የደሙ ዋጋ የተከፈለለት በደሙ የዋጀን ነን። ስለዚህ ሰው ውድ ፍጥረት ነው። ሰውን እንደ መጥላት ያለ እግዚአብሔር መናቅ የለም። ሰውን እንደ መውደድ ያለም እግዚአብሔር መውደድ የለም። ስለዚህ ለዚህ ሁሉ የበላይ ለሚሆን ለሰው ልጅ ደግሞ ሁለት ጠባቂ መላእክት አሉ። አንድ የሌሊት አንድ የቀን። የፈለገ ኃጢአት ቢሰራ እንኳን አይለየውም። ራቅ ብሎ ነው የሚጠብቀው። ይጠብቀዋል። ሌሊቱም ሙሉ ይጠብቀዋል። ለዚህ ነው አረጋዊ መንፈሳዊ እንዲያው ብቻዬን ነኝ ብለህ ከቤት ውስጥ ስትቀመጥ እንኳን ራቁትህን እንደው ዝም ብለህ ዝርግፍ ብለህ አተኛ። ምክንያቱም ሌላ ሰው ቢያይ የሚጠብቅ መልአክ እያየህ ነው። ከኃጢአት ተጠንቀቁ የምንባለው ሰው እንዳያየን ብቻ ሳይሆን አብሮን ውሎ የሚያድር ጠባቂ መልአክ ስላለ ነው። አይገርማችሁም? እስኪ አንድ ጥያቄ ልጠይቃችሁ። አሁን እኔ የቤታችሁ ቁጭ ብዬ ልብሳችሁን አውለቃችሁ ኃጢአት ትሰራላችሁ? ንገሩኝ እንጂ ወይ እንሰራለን ወይ አንሰራም በሉ። አሁን አባን የምታፍሩ ከሆነ አንድ መልአክ እንዴት አታፍሩ? ማፈር አለብን አይደለም እንዴ? መልአክ ሕሊናችን ይህን ስለሚረሳ ነው። አንድ ሰይፍ የመዘዘ የእግዚአብሔር ብርሃን የተሳለበት አንዱ መልአክ ብቻ ሰማይን መሰንጠቅ የሚችል መልአክ በፊት ለፊታችን አቁመን ኃጢአት እንሰራለን። ያ መልአክ ደግሞ ይጠብቀናል። የትም ስንሄድ አይለየን ነው። በዚህ ጥበቃ ውስጥ ነው የምተዳደረው። እንደውም የሚገርማችሁ እኮ ጠባቂ መልአክ ባይኖር እኮ አሁን አንዳንድ ጊዜ እንመስለን እግዚአብሔር ከተወኝ ስንት ዓመቱ ይላል ሰው። ኧረ ተው፣ እግዚአብሔር ትቶ ነው ውለህ የምትገባ? ለሰከንድ እንኳን ማደር አይቻልም። የፈለገ ነፍሰ ገዳይ ዘማዊ የረከሰ ሰው ቢኖር እግዚአብሔር ያለ ጥበቃ ትቶ ታድሮ ውሎ አያውቅ። የሚያምን ኃጢአተኛ ብቻ አይደለም፣ የማያምኑትን ጭምር ጠባቂ መልአክ አላቸው። የማያምኑትን ጭምር እግዚአብሔር ይጠብቃቸዋል፣ ጠብቆ ያሳድራቸዋል። ሰይጣንን አንድ ቀን አንድ ባይታዊ አግኝቶ እንዲገፍቶ ገደል ሊወረውረው ሲል ሞኝ አንተ ባታዝንልኝ እኮ እግዚአብሔር ፍጥረቱ ስለሆንኩ አያጠፋኝ ብሏል። ሰይጣን ራሱ ማለት ነው። ሰይጣንን እግዚአብሔር ይጠብቀዋል አይጠብቀውም? ሰይጣንን ይጠብቀዋል ማለት ምን ማለት ይመስላችሁ? እንዳይጠፋ ይጠብቀዋል። እንዳይጠፋ መቼስ ማለት ነው። ፀሐይም እኮ ላቅሟ ይህንን እርኩስ አንድ እንደው አቃጥዬ ርር ላድርገው ብላ ነበር። አይ ተይው ሲቀጣ ይኑር እንጂ በአንድ ቀንስ አይጠፋም ብሏል። በእውነቱ ማለት ነው። ሰይጣን እንኳን እግዚአብሔር ሳይፈቅድለት ውሎ ማደር አይችልም። ያ ማለት ምን ማለት ይመስላችኋል? እንግዲያማ እግዚአብሔር ፈቅዶለት ከሆነ ሰይጣን የሚኖረው እንድንሳሳትም እግዚአብሔር ፈቅዷል ማለት ነው። ደግሞ በሉ ደግሞ እንደዚያ ማለት አይደለም። ደግሞ
እግዚአብሔር ፈቅዶ እንዲኖር አሰናብቶታል። ለገዛ አይምሮ አሳልፎ ሰጥቶ ሰይጣንን እንኳን በረዴቱ ባይሆንም በኃይሉ ግን ውሎ እንዲያድር ያሳድረዋል። እግዚአብሔር ባይፈቅድ እንኳን ተመልከቱ፣ እግዚአብሔር ሳይጠብቀው እንኳን ሰው ሰይጣን ማደር አይችልም። በአንድ ቀን መጥፋት ይችላል፣ በዓይነ ማት ቢመለከተው ማለት ነው። እነዚህ ሁሉ የሚያስተዳድር ማን ነው ካላችሁኝ፣ እግዚአብሔር በሉ እንጂ። ስለዚህ እንዲህ አድርጎ ጠብቆ እና እንደውም ልንገራችሁ፣ ቅዱስ ኤፍሬም የሚለው ምንድን ነው? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አጋንንትን እንዳላያቸው ስላደረግከኝ አመሰግናለሁ ይላል። አጋንንትን እንዳላቸው አሁን ተመልከቱ። አንዱ ሰይጣን ብቻ ይሄንን ዋርካ የሚያህል ቢሆን ምሳሌ ነው። ከዚህ ሊረዝም ይችላል። ይሄን ዋርካ የሚያህል ቢሆን በዓይናችን እንድንሳሳት የሚያደርግ አንድ ሰይጣን አለ። ለጆሮአችን የሚላክ አንድ ሰይጣን አለ። በአፍንጫችን ያልተፈቀደ ሽታ እንድናሸት የሚያደርግ አንድ ሰይጣን አለ። ለእጃችን የሚላክ አንድ ሰይጣን አለ። ለአንደበታችን ይሄ ሁሉ ሰይጣን ከቦን ብታዩ ደንግጣችሁ አትሞቱም? እንኳንም አላየናቸው ማለት ነው። በእነዚህ ሁሉ መሃል እኛ እንተኛለን፣ ሰይጣን አይተኛም። እኛ ይደክመናል፣ ሰይጣን አይደክመውም። እኛ ይርበናል፣ ሰይጣን አይርበውም። እኛን ያመናል፣ ሰይጣን አያመውም። እኛን ይበርደናል፣ ሰይጣን አይበርደውም። እኛን ይሞቀናል፣ ሰይጣንን አይሞቀውም። ይገርማል እኮ። አንድ ቀን ለምን አጥፍቶን አያድርም ሲባል እግዚአብሔር በመላእክት ስለሚጠብቀን ነው። ስለዚህ እግዚአብሔር ሌሊትም ቀንም ይጠብቀናል። በእውነቱም ነው ናሁ እይደቅስ ወይነጉም ዘያዕቅቦ ለእስራኤል። እስራኤል ዘሥጋን የሚጠብቅ እስራኤል ዘነፍስን የሚጠብቅ እግዚአብሔር አያንቀላፋም። ሃይማኖት ማለት ራሱ ይህንን ዓለም እምኀበ ሀበቦ ፈጥሮ በረድኤት የሚጠብቅ እንቅልፍ የሌለበት በባህሪው ሞት በመንግስቱ ሽረት የሌለበት ትጉ እግዚአብሔር አለ ብሎ ማመንና ለዚህ ታምኖ መኖር ነው። ይሄ ነው ሃይማኖት ማለት። እግዚአብሔር እንዴት እንደሚጠብቀን ልብ ብላችሁ አስተውሉ። ከማኅፀን ጀምሮ አድርጎ እንዴት እንደሚጠብቀን ከአባታችን ወገብ ዘር ከእናታችን ማኅፀን ደም ከፍሎ ያንን አርግቶ እናታችን የበላችው ተጭኖ እንዳይገለን የጠጣቸው አንዝዞ ትን ብሎ እንዳይገለን የሚጠብቀን ማን ነው የሚለይ ይመስላችኋል? እግዚአብሔር ነው። በማኅፀን ጀምሮ የሚጠብቀን። አሁን ለሕፃን ልጅ በጨው እንጀራ ለ6 ወር ልጅ ብታጎርሱት አይገለውም? ይገለዋል። ግን እናቱ በጨው እንጀራ እየበላች ማኅፀን ሳለ አይሞትም። ለምን ይመስላችኋል? እግዚአብሔር እየጠበቀው ነው በእውነቱ ማለት ነው። ሕፃን ልጅ ከተወለደ በኋላ መንፈቅ ዓመት እስኪሞላው ድረስ ይቺ ነጠላ ራሱ አፍና ትገለዋለች። ግን የእናቱ ሆድ ለምን አፍኖ አልገደለውም? እግዚአብሔር ስለሚጠብቀው ነው። ስለዚህ ቅዱስ ዳዊት ምን አለ? በእናቴ ማኅፀን ጀምሮ አንተ አምላኬ ነህ፣ እምከርሰ እምዬ አንተ አምላኬ፣ ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ ብሎ የተናገረ ለዚህ ነው። እግዚአብሔር እንዲጠብቆ ያሳድገናል። ብዙ ጊዜ ሕፃን እኛ ስንወድቅ ቶሎ እንሰበራለን። ሕፃናት በየቀኑ እየወደቁ ለምን አይሰበሩ ይመስላችኋል? አይገርማችሁም? መቼስ ሳይንስ መልስ አያጣም። ቁመታቸው ቅርብ ስለሆነ ከቅርብ እየወደቁ ነው ሊል ይችል ይሆናል። መቼስ አይታወቅም ማለት ነው። ግን አንድ ነገር የምትዙልኝ ግን ሰው በራሱ ቁመት ልክ ሲወድቅም ኃይል አለው። ባጭሩ ማለት ነው። በራሱ ቁመት ሕፃኑም በራሱ ቁመት ልክ ኃይል አለው። ለራሱ ቁመት የሚበቃ ክብደት ስላለው ወድቆ አለመሰበር አይችልም። እንቁላል እዚያው ወድቆ አይደል የሚሰበረው? ለምንድነው ታዲያ እንደዚያ የሚሆን ሲባል እግዚአብሔር ስለሚጠብቅ፣ ሕፃናትን የሚጠብቃቸው እግዚአብሔር ስለሆነ ነው። ሳናውቅ የሚጠብቀን። አባ ጊዮርጊስ ዘጋስጫ ደግሞ እናት ልጇን ትታ ወደ ገበያ ብትሄድ እናቱ ገበያ እንደሄደች ልጁ እባብ ቢጨብጥ እናቱ እስከምትመጣ ድረስ እባቡ ልጁን ሳይበላው ይቆያል። የሕፃኑ ደግነት የእባቡን ተንኮል ይሽራልና ይላል። ማን ሲባል በእነዚህ ሕፃናት ላይ አድሮ እግዚአብሔር ስለሚጠብቅ ነው። ስለ እግዚአብሔር የማይተወን የሚጠብቀን የሚረዳን የሚመግበን ይህንን ዓለም ሁሉ የሚመግብ ቸሮ አምላክ እግዚአብሔር ስሙ የተመሰገነ ይሁን። 5500 ዘመን በሙሉ እግዚአብሔር ከዚህ በኋላ ተሳስተን በመልኩ ፈጥሮን ተሳስተን ብንወድቅ እንኳን 5000 ዘመን እስኪወለድ ድረስ ጥበቃውን አላቋረጠም። እንዲህ የሚል ቃል ላስታውሳችሁ። በኦሪት ዘፍጥረት ምዕራፍ 1 ላይ ወመንፈሰ እግዚአብሔር ቅዱስ ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይላል። እንዲህ የሚል በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ሰማይና ምድርን ፈጠረ። ወምድር ሳለወት ራቃ፣ ምድርም ባዶ ነበረች አትታይም ነበር። ከዚያ በኋላ ምንድነው? ወጽልመት መልዕልተ ቀላይ፣ በምድር ላይ ውሃ ነበር፣ በውሃው ላይ ደግሞ ምን ነበር ይላል? ጨለማ ነበረ።
በዚያ ላይ የእግዚአብሔር መንፈስ ነበር ይላል። ምን ማለት ይመስላችኋል? ታች ምድር አለች፣ ምድርን ውሃ አለ፣ ከውሃው ላይ ጨለማ አለ፣ በጨለማው ላይ የእግዚአብሔር መንፈስ ነበር። ይህንን ሳዊሮስ ዘስሙናይን ሲያብራራው ሲተረጉሞ ምንድን ነው የሚለው? ምድር የተባለ ክርስቶስ እስከሚወለዱ የነበሩ ምዕመናን ናቸው። ህዝቡ ነው። ከዚያ በኋላ እሳ ደግሞ ተመልከቱ፣ በዚያ ላይ የነበረው ደግሞ ውሃ ምንድን ነው ሲባል የነቢያት ትምህርታቸው ነው። በዚያ ላይ የነበረው ጨለማ እርግማን ነው ይላል። ነቢያት እርግማን እንዳለባቸው ነበር የሚያስተምሩት። በእርግማን ታስረው ህዝቡን ግን ያስተምሩ ነበረ። እነሱም ግን ከኃጢአት አልዳኑም ነበረ። በዚያ ላይ የእግዚአብሔር መንፈስ ነበር ማለት ግን እርግማኑ ቢኖርም ኃጢአት ሰርተን ብንበድልም 5500 ዘመን የህይወት ቀጠሮ ቢሰጠንም ነገር ግን እስከዚያም ድረስ እግዚአብሔር በመንፈሰ ረድኤት መጠበቁን አልተወም ማለት ነው። በተረገምንበት ዘመን እንኳን እግዚአብሔር መመገቡን አልተወም። ነፋሳትን ማመላለሱን፣ ማንፈሱን፣ ብርሃን ማመላለሱን፣ ቀላያትን ማፍሰሱን፣ በዝናብ ማብቀሉን፣ በፀሐይ ማብሰሉን፣ ጽንስ ጠብቆ እንዲወለድ እንዲያድግ ማድረጉን፣ ከጠላት መጠበቁን፣ ፍጥረትን መመገቡን፣ ፍትህ መስጠቱን ሁሉ አላቋረጥም። ስንኳንስ በቀናንበት በተጣመምንበት ደግ ዘመን እንኳን እግዚአብሔር ይጠብቀን ነበረ። ነገር ግን በነፍሳችን ጠፍተን ነበርና እረኛ እንደሌላቸው በጎች ነበርንና አንዱ ቸር እረኛችን ሕያው ቅዱስ አካላዊ ቃል ከሰማየ ሰማያት ወርዶ እኛን ሊፈልግ መጣ። ቅዱስ ዮሐንስ አፈወርቅ እንደሚለው ወዳጁ ሩቅ አገር እንደሄደበት ሰው ሊፈልግ ተከትሎ እንደሚሄድ በጉ ሩቅ አገር ሂዳ እንደሄደችበት እንደጠፋችበት ሰው በጎቹን በጋጥቶ አንድ የጠፋችን ፍለጋ እንደሚሄድ ባሕርያችን ከእግዚአብሔር ፈጽሞ ርቆ ነበርና ሰማይ ከምድር ከሚርቀው መጠን ይልቅ የእኛ ባሕሪ ከእግዚአብሔር ቸርነትና ፈቃድ የወጣው መውጣት ይበልጥ ነበረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ቸር እረኛ ነውና እኛን ሊፈልግ የባሪያን መልክ ይዞ ወደዚህ ዓለም መጣ። ለእኛ እግዚአብሔር የጌትነት መልክ ሰጥቶን ነበረ ሲፈጥረን። የጌትነቱን መልክ ሰጥቶ በጸጋ ሰጥቶን መጠቀም ባይቻለን እሱ ደግሞ የባሪያን መልክ ሰጥቶ እኛን የጌትነቱን መልክ ለመስጠት እሱ የእኛን መልክ ይዞ መጣ፣ ሰው ሆነ። ማን ነው የባሪያውን መልክ ይዞ መምጣት የሚችለው? ያንን መልክ ይዞ አላፈረበትም። በዚህ ደግሞ ክብሩትም እንደ መቀማት አልቆጠረም። ባይል ሲሆን ባለጸጋ ሆነ፣ በድሃ ቤትም አደረ። ከባለጸጎች ልጆችም አንዲት የድሃ ልጅ መርቶ በእሷ ማኅፀን አደረ። ታገሰ ለተጸንሶ ይላል ቅዱስ ቄርሎስ። ለመጸነስም ታገሰ። ይህ ትዕግስት ነው። ስፉ ምሉ የሚሆን መለኮት በጠባብ ማኅፀን ማደር ይህ ትዕግስት ነው። እሱ ንጹሕ ኃያል ሲሆን በዝሙት የተሰናከሉት የነ ዳዊት ዘር መባልን እንኳን አላፈረም። በእውነቱ አላፈረም። የነ ሩት ከጣዖት የፈለሱት የአብርሃም ዘር ሲባል አላፈረበትም። መርጬ ልወለድ አላለም እሱ። እነዚህ ሁሉ ሲወለድ ዘር ሲቆጠርለት አይገርማችሁም? እግዚአብሔር ዘር ሲቆጠርለት እግዚአብሔር አባቱ ገሌ እናቱ ገሌ አያት ተበጅቶለት እናት ተበጅቶለት ተወለደ። ከዚህ በኋላ እረኛችን መሆኑን ለማጠየቅም በከብቶች መካከልና በበጎች መካከል ተወለደ። ለምን? እረኛ ነዋ። እኛ በግ፣ እኛ ላይም፣ እኛ እንደ እንስሳት ነንና እሱ እረኛችን በከብቶች መሃል ተወለደ። በዚያን ጊዜም የእረኞች አምላክ ነበርና እርሱ ተግተው ለሚጠብቁ እረኞች የልደቱን ዜና በመልአኩ በቅዱስ ገብርኤል በኩል አበሰረ። የጠፉትን ለመፈለግ አንድ የእረኛ ታሪክ ላስታውሳችሁ። አላችሁ ይሆን? አላችሁ? እግዚአብሔር ከሁላችን ጋር ይሁን። የያዕቆብ ታሪክ ነው። ያዕቆብ ከሀገሩ ተነስቶ አባቱ እናቱ ከሚኖርበት ተነስቶ በተሰደደ ጊዜ ከወንድሙ ጋር ተጣልቶ ከአጎቱ ከላባ አጠገብ ሲደርስ አንድ ነገር አግኝቷል። ምን ይመስላችኋል? የውሃ ጉድጓድ ነው። የውሃ ጉድጓድ አገኘና እዚያ የውሃው ጉድጓድ የተገጠመበት ለ50 ለ60 የሚነሳ ታላቅ ደንጊያ ነው። ይህንን ድንጋይ የሚገጥሙት ለምን ይመስላችኋል? ሰዎች መርዝ እንዳይጥሉበት፣ አራዊት እንዳይተነፍሱበት ገጥመውት ይሄዳሉ። ከብቶቻቸውን አጠጥተው የሚያስፈልጋቸውን ቀርተው ገጥመውት ይሄዳሉ። እና ትልልቅ ሰዎች ጉልማሶች ክንደብርቱ ሰዎች ካልመጡ ከፍተው ማጠጣት አይቻላቸውም። ያዕቆብ በደረሰ ጊዜ ምን አደረገ? በጎቹ ቁመው እረኞቹ ደግሞ ለጋ ያልበረቱ ስላልነበሩ ከፍተው ማጠጣት አቅቷቸው ከጉድጓዱ ዙሪያ ከፍት ቁመው ሲቁለጨለጩ ያዕቆብ ደረሰ። ያዕቆብ ምን አደረገ? ክንደብርቱ ስለነበረ ከፍቶ አጠጣላቸው። በአጭር ቃል
ያ ጉድጓድ ምን ይመስላችኋል? ያ ጉድጓድ የእኛ የሕይወታችን ምስጢር ነው፣ የሁለንተናችን። እዚያ ውስጥ በላይ የተቀበረው ያቺ ውሃው በጎቹ የሚጠብቁት ውሃ ልጅነት፣ ስርየተ ኃጢአት፣ ቅድስና፣ ሕይወት፣ ተስፋ መንግሥተ ሰማያት እንዲህ ያለው ሁሉ ነው። እንዲህ ያለው ሁሉ ውሃ ነው። ይህን የተጫነው ደንጊያ ምን ይመስላችኋል? ይህ መርገም ነው። 5000 ዘመን የተጫነን ድንጋይ ነው። ይሄ ድንጋይ ተጭኖን ነበረ። ያንን የሚጠብቁ በጎች የተባሉት እነማን ናቸው? እኛው ነን። ተጠምተን የነበርነው ነፍሳት ናት። የሕይወት ውሃ ስንናፍቅ የነበርነው። ይህንን ከፍቶ ማጠጣት ያቃታቸው ደካማ እረኞች የተባሉ ነቢያት ናቸው። እነሱ ማጠጣት አቃታቸው። ግን ሕዝቡን ግን ለጊዜው በረድኤተ ሥጋ ይጠብቃሉ፣ ያስተምራሉ፣ ይመራሉ። የሕይወት ውሃ ግን መስጠት አልተቻላቸውም። ያዕቆብ ሲመጣ ከፍቶ አጠጣ። እውነተኛው ኖላዊ ኢየሱስ ክርስቶስ ሲመጣ ግን ከሰተ ዋስተ የመሬቶ ይላል ቅዱስ ያሬድ። ራሱ ከፍቶ ምን አደረገ? አጠጣ። 5000 ዘመን የተዘጋውን ምንጭ ከፍቶ ያጠጣን መድኃኔ ዓለም እውነተኛው እረኛ። ከዚያ በኋላ ለእነዚህ እረኞች መጥቶ ኃይል ሰጣቸው ማለት ነው። ዱያነ ፈውሱ እለ ለምጽ አንጽሑ ሙታነ አንጽሑ አጋንንተ አውጽሑ አላቸው። አልቦ ዘይሳነክሙ የሚሳናችሁ ምንም የለም። እረኞች ድካም ነበራቸው። ማይሰራ ኃጢአትን ፍቱ፣ ሞትን እሰሩት፣ አጋንንትን አውጧቸው፣ የሞት ማሰሪያን ፍቱ፣ እየሄዳችሁ አህዮችን ፈታችሁ አምጡ አለ። ቀድሞ መፍታት አይቻልም ነበር። አሁን የመፍታትን የማሰርን ስልጣን ሰጣቸው። የሞትን ጥርስ አወለቀና በሕይወት መንገድ እንድንመላለስ ለእረኞቻችን ለሐዋርያት ኃይል ሰጠ። ይህንን ኃይል የሰጠ መድኃኔ ዓለም ስሙ የተመሰገነ ይሁን። አሁን አያችሁ፣ ይገርማችኋል። እሱ እውነተኛው እረኛ እኛን ለመፈለግ መጣና ከበጎቹ ወገን ከአንዲቱ በግ ምን አደረገ? ተወለደ። አያችሁ፣ እረኛ ከበግ ተወለደ። ይህ ድንቅ ነው። እረኛውን በጊቱ ታቀፈችው። ጥቀ እጹፍ ውቃፌ አንበሳ በአብራከ በግድ ጻዳ ይላል አባ ጊዮርጊስ። ኧረ ጎበዝ፣ ግሩም ነው፣ ግሩም ነው። አንበሳውን በግ ታቀፈችው ይላል። እንዴትስ አልሰበራትም ብሎ ያደንቃል። በእውነቱ ማለት ታቀፈችው። አያችሁ፣ እረኛው እኛን የበግነት ስልጣናችንን ለመመለስ ተኩላ ወስዶን የነበርነውን እኛን ወደ በግ መንጋ ለመመለስ እሱ ለእኛ በግ ሆኖ መጣ። እውነተኛውን የዓለምን ኃጢአት የሚያስወግደው በግ እርሱ ነው ተባለ። እሱም ስጋውን ተመልከቱ፣ በግ ነውና ስጋው ተቆረሰ፣ ደሙን አፈሰሰ። ስጋውን በላ ነው፣ ደሙን ጠጣ ነው። በግ ተሽጦ ዕዳ እንደሚከፈል 30 ብር ተሽጦ የ5500 ዘመን ዕዳችንን ከፈለልን። የበግን ፀጉር እንደሚለብሱት በጥምቀት ለበስ ነው። ወንዶች በ40 ቀን ሴቶች በ80 ቀን ክርስቶስን ለበስን። አሁን እርቃናችንን አይደለንም። ማንን ለብሰናል? ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። የተጠመቃችሁ ሁላችሁ በሉ። ማንን ለብሳችሁታል? ክርስቶስን ለብሳችሁታል። አሁን ይህ እረኛችን ነው። እውነት እላችኋለሁ እኔ የበጎች በር ነኝ። እንዲህ አለ። ኃይለ ቃሉን እንጀምርና እናጠናቅ እንዳይረፍድ ብዙ መርሐ ግብር ስላለ። አነ ውእቱ አማን አማን እብለክሙ ዘይባ ውስተ አንቀጽ እንተ አንቀጽ ውስተ አጸደ አባግዕ ወዘአርገ እንተ ካልእ ገጽ ሰራቂ ወፈያት ወጉሂለያ ውእቱ። እውነት እውነት እላችኋለሁ ወደ በጎች በረት በበር በኩል የማይገባ በመስኮት የሚገባ እርሱ ሌባ ነው። ስሙ እንግዲህ እንዳትረሱ፣ እንደው በሞት ይዣችኋለሁ። ወደ በጎች በረት በበር በኩል የማይገባ በመስኮት የሚገባ ይህ ሌባ ነው ይላል። ወኖላዊሰ ውስተ አንቀጽ ይበጉ፣ እረኛ ግን በበር በኩል ይገባል። ወአፃዊኒ ያርኅዎ ሎቱ፣ የበጎች በረኛው ጠባቂ የበረቱ ጠባቂም ከፍቶ ግባ ይለዋል፣ ይገባል። በጎቹንስ ምን ያደርጋቸዋል? ያውቃቸዋል። ወይፄውዖን በበአስማቲሆን፣ በጎቹንም በየስማቸው ይጠራቸዋል። በጎቹም ያውቁታል ማለት ነው። ወያወፅኦን ወያወፍሮን፣ አውጥቶም ያሰማራቸዋል። በጎቹን አውጥቶ ያሰማራል። ከዚያስ ምን ይላል? ተመልከቱ። ወምድረ አውፈሮን የሐውር ቅርብ ይሆን፣ አሰማርቷቸው ፊት ለፊት ይሄድላቸዋል። ወአባግዕሁኒ ይተለዋሁ፣ በጎቹም ይከተሉታል። እስመ ያአምራ ቃሎ፣ ቃሉን ያውቁለታልና። የማን? የእረኛቸውን በግ ያውቃሉ። ይህ በእስራኤል የበግ ጥበቃ ጌታ በሆነ ምሳሌ ነው እንጂ ባልሆነ ምሳሌ ስለማያስተምር የሙሴ በጎችን ምሳሌ አድርጎ አስተምሯል ይላሉ ሊቃውንቱ።
የሙሴ በጎች። ሙሴ በግ ሲጠብቅ በጎችን ሲጠብቅ የዮቶርን በጎች ሲጠብቅ በትሩን ይተክላል። እዚያ በኋላ ምን ያደርጋቸዋል? በትሩን ሲተክልላቸው ይሄዱና ይጠጣሉ ውሃ። ከዚህ ጠጡ ማለቱ ነው ብለው ሳር ሲያገኝ ይተክልላቸዋል፣ ይለቅማሉ። በትሩን ሲያነሳት ደግሞ እንሂድ ማለቱ ነው ብለው ይከተሉታል። እረኞች ፊት ፊት ይሄዳሉ፣ በጎች ይከተላሉ። ይሄ የእስራኤል በግ አጠባበቅ ነው። በእኛ ሀገር ደግሞ እረኛ ከኋላ በግ ወደፊት ማለት ነው። በእኛ ሀገር እንደዚያ ነው፣ መንዳት ነው ማለት ነው። በዚያ ግን ምን ማለት ነው? መምራት ነው። በዚያ ይመራሉ ማለት ነው። እረኛው ከፊት 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 እየሆነ ይመራቸዋል፣ ያሳያቸዋል ማለት ነው። እዚህ ሳር አለ፣ እዚህ ውሃ አለ፣ የለም በዚህ ተኩል አለ፣ ተመለሱ እያለ ይጠብቃቸዋል። እረኛ በግ ሲጠብቅ የሚያደርጋቸው ቅደም ተከተሎች አሉ። ከጫካ ያወጣል። ከምን ያወጣል? አይዟችሁ በሉ። በመንገድ ይመራል። ያዙ እንዳትረሱ። በምን ይመራል? በመንገድ ይመራል። በመንገድ መርቶ ደግሞ ምን ያደርጋል? ከጠራ ውሃ ከለመለመ ሳር ያደርሳል። ከምን ያደርሳል? ከጠራ ውሃ ከለመለመ ሳር ያደርጋል። ይመግባል፣ ያለቅማል። ከዚያ በኋላ ምን ያደርጋል? በተራራ ያሰማራል። እስኪ በተራራ ያሰማራል ብሉ። በተራራ ያሰማራል። አሰማርቶ ደግሞ ምን ያደርጋል? በአማጋ ያስመሻል። ይህ ለከተማ ሰው አይገባም። አማጋ ማለት ጓሮ በሉት፣ ችግር የለም። በጓሮ ምን ያደርጋቸዋል? ያስመሻቸዋል። አስመሽቶ ምን ያደርጋቸዋል? በበር እየቆጠረ ያስገባ። ያቺ ቀይቱ በግሳ፣ ጥቁሩ በግሳ፣ አጭሩ በግሳ፣ ወፍራሙሳ፣ የከሳውሳ፣ የታመመውሳ፣ ቀንዱ የተቆረጠውሳ እያለ እየቆጠረ በጠባብ በር አስገብቶ ያሰማራቸዋል። እንጂ እንደው ብሎ ይሄ በቀር እንደዚህ የማያደርግ ከሆነ ዝም ብሎ በግ አንዳንድ ክፉ እረኛ አለ። ጠብቃችሁ ታውቃላችሁ? ጥሩ ነው። እና በግ ሲጠብቅ ምን ያደርጋል? ዝም ብሎ ሳር አይወስዳቸው። ወደዚያ ሊሄዱ ስትል ቀንድቧል፣ ወደ ግራር ስትሄድ ቀንድቧል። እንዲያውም አንዳንዱ ክፉ እረኛማ ይቀይዳታል፣ በይቱን ማለት ነው። ቀይዶ እግሯን አጥፎ ያሰርና እንዳትሄድበት ዛላ ቁጭ ብሎ እሱ ቁማር ሲጫወት ይውላል ማለት ነው። እንደዚህ ያለ እረኛ እግዚአብሔር ይጠብቃቸው በጎችን። ቸር ጠባቂያችን ኢየሱስ ክርስቶስ በበጎች በር እንድንገባ እግዚአብሔር ይርዳን። እንግዲህ የበጎች በር እንዲከፈትልህ ሕግ ነው፣ የምስጢር በር ነው፣ የረድኤት በር ነው። እንዲከፈትልህ አንኳኩ። አንድ ጸሎት ነው። የበጎች በር እንዲከፈት አንድ ጸሎት ነው። ሁለተኛ የተዘጋ በር የተባለ ልብ ነው። አንተ የልብህን በር ስትከፍት እግዚአብሔር የቸርነት በር ይከፍትልሃል ይላል። የቸርነቱን በር ይክፈትልን። ይቆየን። ወስብሐት ለእግዚአብሔር።